ሰላም ውድ ስጦታው ዩቲዩብ ስቱዲዮ ተከታታዮቻችን በመሲ ሀበሻ መጣናል። እንደምታዩን ዛሬ ደግሞ የጎንደር ፈትሎች እንዲህ አምረው በቀጭን ጥለት እንደሚሰሩ ልናሳያችሁ ነው። በጣም ብዙ ትዕዛዞች መጣውልናል። እነዚህ ልብሶች በጣም ያምራሉ። ቅጥነታቸው እንደፈለግን በቡትሲንግ ስኒከርም ማድረግ ለመውጣት በጣም ተመችተውናል እያሉ ደንበኞቻችን እየጠየቁን ስለሆነ ለምን አናሳያችሁም ብለን ነው ለእናንተ ይዘንላችሁ የመጣ ነው። እንዲህ የሚያምር ጎንደረኛ ቀሚስ ስፋቱ ይሁት የፈትሉ ጥራት የጥልፉ ጥራት በጣም ነው የሚያምረው። እንደምታዩት ነው ቆንጆ ልብስ ነው ይዘንላችሁ የመጣ ነው። ካስተመሮቻችን እንዴ ይሄን ልብስ አለ ብላችሁ ጠይቃችሁናል። አዎ ይሄን የመሰለው ቆንጆ ልብሶች ለእናንተ በጎንደር ፈትል በማይሰለች እንዲ ትልቅ ያልሆነ ደግሞ ጥብብ ባለ በምትፈልጉት ጊዜ ደግሞ ይዘንላችሁ መጣናል ማለት ነው። ካስተመራችን ትንሽ ከኔ ረዘም ስለምትል ልብሱ ውድቅ ብሏለኝ የካስተመር ትዕዛዝ ነው። እንደምታዩት በጣም ያምራል። መስቀሉ ቅጥነቱ ሁሉ ነገር የተስተካከለ ያማረ ስፌት ነው። እጅየው እንደምታዩት ነው የስፋቱ የቀሚሱ ስፋት። እንዲህ ሲል ደግሞ መቀነት ከፈለጋችሁ በመቀነት ወገብ ላስቲክ ከፈለጋችሁ ደግሞ በወገብ ላስቲክ አድርገን እንዲያሳምረን ይዘንላችሁ መጣናል። ሁሌም ስለምትከታተሉን ሁሌም ስለምታዙን እጅግ በጣም እናመሰግናለን። እጅግ በጣም እናከብራችኋለን። ሁሌም አብራችሁን ስለምትቆዩ ሰብስክራይብ ስለምታረጉን እኛም እጅግ እናመሰግናለን። እየደወላችሁ ስለምትሰጡን አስተያየትም እጅግ እናመሰግናለን። ዛሬ ደግሞ እንደዚህ እስቲ አጠር ያሉ ቀሚሶችን ይዤላችሁ መጥቻለሁ። እዩት። ይሄ ስቲም ተደርጎ ተተኩሶ መውጣት የቀረው ልብስ ነው። እዩት እንደምታዩት ነው። በጣም የሚያምር ውሃ ሰማያዊ በብሉ ነው። ባለፈው በነዶ አሳይቻችኋለሁ ነዶዋ እንዴት እንደምታምር። ዛሬ ደግሞ እንዲህ ተሰርቶ ካስተመራችን ጥልፍ አልፈልግም ከወገብ በላይ ነጭ ሆኖ እንደዚህ መነኑ በአማረ ሁኔታ ሽንሽኑ በጣም የሚያምር ሽንሽን ነው። እዩት ፊኒሺንጉ በጣም ነው የሚያምረው። የሽንሽኑ አሰራር በጣም ነው የሚያምረው። ይሄ ልብስ ለካስተመራችን እንዲህ አምሮ ተውቦ በ13 ሺህ ብር ይዘንላችሁ መጣናል ማለት ነው። ቀጣይ ማሳያችሁ ደግሞ አሻንጉሊቷ ላይ ያለች ይሄ ቀሚስ ነው። ይሄ ቀሚስ እንደምታዩት ባለፈው ነዶውን አሳይተናችሁ ነበር። ሁለት ደረጃ ነበር። ካስተመራችን ታችኛው ደረጃ ይወጣልኝ ባለችው መሰረት ታችኛው ደረጃ ወጥቶ እንዲህ በቀበቶ ፊኒሺንጉ ጥልፉ ሁሉ ነገር ባማረ በሚያምር ሽንሽን ተሰርቶ ያለቀለት ልብስ ነው። ይሄ ልብስ 15 ሺህ ብር ነው የሰራነው። እናንተ ካስተመሮቻችንን ከወደዳችሁት በቀጣይም ይዘንላችሁ እንቀርባለን ማለት ነው። በነዶ አሳይተናችኋለኝ። ይሄ ልብስ ግን ተሰርቶ አልቆ ምን ይመስላል የሚለውን ነገር ለማሳየት ነው። ካስተመራችን ምን አለችን? ታችኛው ሰፋ አለብኝ ባለ አንድ ደረጃ ይሁን ባለችው መሰረት ይሄው አንዱን ደረጃ አውጥተን ባለ ሁለት ደረጃ አድርገንላታል ማለት ነው። የቀበቶ የራሱ አንዱን ደረጃ አውጥተን ቀበቶ አደረግንላት። ጥልፉም እንደምታዩት ነው። በጣም የሚያምር ልቅም ያለ ውስውሱ ራሱ የክር አገባቡ በጣም የሚያምር በርገንዲ ክር ነው። በ50 ቁጥር አድርገን እንደዚህ ቆንጆ አድርገን ሰርተንላችኋል ማለት ነው። እዛዙን ታተርፉበታላችሁ ብዙ ታገኙበታላችሁ ነው የምንላችሁ እኛ ጋር። ቀጣይ ማሳያችሁ ደግሞ የነዶ ልብሶች ነው። ባለ ሁለት ደረጃ ልብሶች ናቸው እነዚህ። ባለ ሁለት ደረጃ ልብሶች ግን ባለ አንድ ደረጃ መሆን ይችላሉ። እንደምታዩዋቸው ቆንጆ አድርገን እንሰራላችኋለን። እዩዋቸው እነዚህ ልብሶች። ይሄ ልብስ ሁለተኛ ቤታችን ታዞ የገባ ልብስ ነው። በጣም ብዙ ካስተመሮቻችን የወደዱት ልብስ ነው። ይሄ እንዴት እንደሚያምር ይሄ በጣም ቆንጆ ልብስ ነው። ጎመኔ በጣም የሚያምር ከላይ ቀያይ ሴቶች በጣም የሚያምር በጣም ቆንጆ ነው። እንደምታዩት ነው። ነጠላውም ትልቅ አርቡ ሰፊ ነው። የነጠላው ማማር የአርቡ ስፋት እዩት። በጣም ቆንጆ ልብስ ነው። እንደምታዩት ነው። ይሄ ልብስ ተሰርቶ አልቆ በ14 ሺህ ብር እኛ ጋር ታገኙታላችሁ። በጣም ነው የሚያምረው። እንደምታዩት ነው። የጎመኔ ከለሩ የነጩ ውስውሱ ደግሞ በጣም ቆንጆ የሚያምር ውስውስ ነው። እዩት በጣም ቆንጆ ልብስ ነው። ይሄ ልብስ እዛዙ ነው የምንላችሁ። በጣም መነኑ ቆንጆ ጽድት ያለ ነው። መነኑ ራሱ እንደምታዩት ነው። እዩት የንጻቱ የጽዳቱ በጣም ነው የሚያምረው። ያቺ ተመሳሳይ ከለር ያላቸው በተመሳሳይ ጊዜ ላሳያችሁ ብዬ ነው። ይሄም ተመሳሳይ ከለር ናቸው። እዩት በጣም የሚያምር ቆንጆ ልብስ ነው። እንደምታዩት ነው። ጥቁር አለ ጎመኔ አለው። ይሄ ደግሞ ድምቅ ያለ አረንጓዴም አለው። ግን አረንጓዴነቱ የማይረብሽ ነው። ለምን ከጥቁሩ ጋርና ከቢጫው ጋር
የከረር አገባቡና የውስውሱ የጎመኔው እንትን ዋጥ አርጎት በጣም ነው የሚያምረው። እንዴት እንደምታዩት ነው በጣም ነው የሚያምረው። ነጠላውን ደግሞ እናሳያችሁ። አይዋት ራሷን ታቿን ይዋት በጣም ቆንጆ። እዚህ ላይ ታዲያ እጁና አንገቱን እችን አውጥተን ነጠላዋን ብንጠልፍላችሁ በጣም ነው የሚያምረው። ከፈለጋችሁ በሸፒ ካልፈለጋችሁ ሹራብ ስፍ ወገቡ ላስቲክ በሸፒው ነው ደግሞ ጀርባውን ጥቅጥቅ ላስቲክ አርገንም አሳምረን እየሰራንላችሁ ነው። እየዘዛችሁንም ነው። እናመሰግናችኋለን። ይሄ ልብስ ተሰርቶ አልቆለት 15000 ብር ነው። ቀጣይ ማሳያችሁን አረንጓዴ ልብስ ነው። በጣም ነው የሚያምረው። የመነኑ ልስላሴ አጠይቁኝ። በጣም ቆንጆ ልብስ ነው። አዩት በጣም ነው የሚያምረው። በጣም የሚያምረው ከለርፉልነቱ በጣም ቆንጆ ልብስ ነው። ነጠላውንም እንደምታዩት በጣም የምታምር ሽክፍ ያለች ቆንጆ ነጠላ ናት። ቀጣይ ማሳያችሁ ደግሞ ከአረንጓዴም ነጣ ወደ ሎሚ ከለር ትመጣለች። እዩት እንዴት እንደምታምር በጣም ቆንጆዬ ልብስ ናት። መነኑ በጣም ነው የሚያምር። እዩት የመነኑ ጽዳት ራሱ የተለየ ነው። እዩት ደረጃዋ ማውጣት ከፈለጋችሁም እንደዚህ ደግሞ ትወጣለች። በጥባብ ነው የምንፈልግ ካላችሁም ይሄው እቺን አውጥተን እንሰራላችኋለን። በጣም ነው የምታምር። በጣም ቆንጆ ልብስ ናት። ነጠላዋን እናሳያችሁ። እዩት በስማ የምታሰኝ አይነት ልብስ ናት። ይሄ ልብስ ጥንቅቅ ብሎ አልቆ ተሰርቶ 14000 ብር እናንተ ጋር እናደርሳለን። ያለ ደረጃ መስራት የሚቻል ልብስ ነው። በደረጃ መሰራት የሚችሉ ልብሶች ናቸው። ኖ ደረጃውን አልፈልግናትም እንደ ሲምፕል ቀለል ብላ ደግሞ እናድርጋት ካላችሁም ታቿን ደረጃውን አውጥተን ይሄው ለዚህ አድርገን በዚህኛው ከለር ብቻ ደግሞ እናደርግላችኋለን ማለት ነው። ይሰራል ማለት ነው። እቺ ልብስ ደግሞ ላሳያችሁ በቀጣይ። በጣም ነው የምታምረው። የመነኗ ለስላሴ ሁለት አይና መነን ናቸው። ማሳያችሁ በሙሉ መነኖቻችን ምን አይነት ናቸው? ሁለት አይና መነኖች ናቸው። በጣም ጽድት ያሉ በጣም የሚያማምሩ ቡኒ ያለው አረንጓዴ ያለው ይሄ አሁን ሰማያዊ ነገር ወደ አረንጓዴ ያለ ነው። አረንጓዴዋችኛው አረንጓዴ ደግሞ እሷ በጣም ነው የምታምር። ሻይን ጎልደንም አለ ውስውስ ስለሆነ ይታያችሁ አይታያችሁ ካሜራ ላይ አላየውም እንጂ ይሄው እንዴት እንደሚያምር ደረጃ ለማይፈልግ ሰፊ ጥለት የነጠላዋ በጣም ነው የምታምረው። ልብስ ጥንቅቅ ብሎ አልቆ ተሰርቶ እናንተ ጋር በ13500 ብር ይዘንላችሁ መጥተናል ማለት ነው። ቀጣይ ደግሞ ማሳያችሁ ይሄ ልብስ ነው። በጣም ነው የሚያምረው። መነኑም ቆንጆ ልብስ ነው። እህት በጣም ነው የሚያምረው። በአንድ ደረጃም እንደዚህ አድርገን መስራት እንችላለን። በሁለት ደረጃም ከፈለጋችሁት ፒንክነቱ ይሄ ወደ ፐርፕል አይነት ሆኖ ግን የሆነ በጣም የሚስብ ውስውስ የሚያደርግ አይነት ልብስ ነው። እንደምታዩት ነው። ነጠላዋም ብቻት በጣም የሚያምር ልብስ ነው። ይሄ ልብስ ጥንቅቅ ብሎ አልቆ ተሰርቶ እናንተ ጋር በ14500 ብር ይዘንላችሁ መጠናል። ፈርጥ ማረክ ከፈለጋችሁ ደግሞ ካስተመርሳችን በውስጥ አውሩን። ቆንጆ ቆንጆ ፈርጦችን ይዘንላችሁ ቀርበናል ማለት ነው። በፈርጥ አርገን ተሰርቶ እንልክላችኋለን። ነዶ ላይም እንዴት ፈርጥ እንደምናደርግ እየጠየቃችሁኝ ነው። ነዶ ላይ ፈርጥ ታደርጋላችሁ። አዎ ይሄን የመሰለ ዘመናዊ ማሽን ይዘን በማሽን ነው እያረግንላችሁ ያለ። ፒንክ በፐርፕል ነው። እዩት በጣም ነው የሚያምረው። ይሄ ልብስም እናንተ ጋር ጥንቅቅ ብሎ አልቆ ተሰርቶ
ነጠላው ነው ትልቅነቱ በጣም ነው የሚያምረው። ይሄ ልብስ እንደው ፐርሰናሊ ራሱ እንደዚህ አይነት ከለር የምትወዱ ሰዎች በጣም ወዳችሁ ሁሌ የምታረጉት አይነት ልብስ ነው። ይሄ ልብስ ተሰርቶ አልቆ እናንተ ጋር በ16000 ብር ይዘንላችሁ መጣናል። ምንድነው የክር አገባቡ መነኑ ትልቅነቱ በጣም ነው የሚያምረው። የአርቡ ስፋት በጣም የተለየ ልብስ ነው። ይሄን ቀይ ጥለት እንዴት እንደሚያምር በጣም የሚያምር ቀይ ጥለት ነው። ነጠላውንም ላሳያችሁ። ያው የነጠላው ማማር የልብሱ ትልቅነት በጣም የተለየ ውብ ነው። ይሄ ልብስም ተመሳሳይ ነው ዋጋቸው። ዛሬ ዘንድላችሁ የመጣ ነው። ልብሶችም እንደምታዩት ተመሳሳይ ናቸው። ደረጃቸው ተመሳሳይ ነው። የልብሱ ጥራት ተመሳሳይ ነው። ቆንጆ ልብሶች ነው እየሰጠናችሁ። በእውነት አመስግናችሁናል። ስፌታችሁ ቆንጆ፣ መነናችሁ ቆንጆ ነው። በርቱም እንዳላችሁ ሁሉ አሁንም አስተያየታችሁ አይለየን። እነዚህ ልብሶችን በ15000 ብር ዘንላችሁ መጣናል ማለት ነው።